ሰላም ተመልካቾቻችን፣ እንኳን ወደ የታሪክ ቻናል በደህና መጡ። ዛሬ ስለ አንድ ጥንታዊና ምስጢራዊ መንግስት እንናገራለን፣ የዳማት መንግስት። ይህ መንግስት ከክርስቶስ ልደት በፊት ከ980 እስከ 400 ዓመታት በሰሜን ኢትዮጵያ እና ኤርትራ ግዛቶች ውስጥ ነበር። እሱ የኢትዮጵያ ታሪክ መሰረት ነው እና የአክሱም ኢምፔር ቀዳሚ ተደርጎ ይቆጠራል። በዚህ ቪዲዮ ውስጥ የመንግስት መሰረት፣ ባህል፣ ኢኮኖሚና ቅርስ እንማማራለን። የዳማት መንግስት ከመቆሙ በፊት በሰሜን ኢትዮጵያ ክልል እና ኤርትራ አካባቢ የፑንት ምድር ተብሎ የሚጠራ ጥንታዊ ክልል ነበር። ይህ ክልል ከጥንታዊው ግብፅ ጋር ይናገር ነበር። ከክርስቶስ ልደት በፊት በ8ኛው ክፍለ ዘመን ገደማ የዳማት መንግስት ተመሰረተ። ይህ መንግስት ኢትዮ ሳቢያን ተብሎ ይጠራል፣ ምክንያቱም ከደቡብ አረቢያ ሳባ ባህል ተጽዕኖ ተቀብሏል። አንዳንድ ተመራማሪዎች ይህ መንግስት በአካባቢው ህዝቦች ተመስርቶ ሳቢያን ተጽዕኖ በንግድና በጦርነት በኩል ገብቷል ይላሉ። ሌሎች ደግሞ ሳቢያን ነጋዴዎች ወይም ቀኝ ገዢዎች በቀይ ባህር በኩል ተሻግረው መጥተው ተቀላቅለዋል ይላሉ። ይህ መንግስት በትግራይ ክልልና በኤርትራ መካከል እና ምስራቃዊ ክፍሎች ሰፍሯል። የዳማት መንግስት ተመሰረተ በቀይ ባህር ንግድና በአካባቢ ህዝቦች ተፈጥሯዊ እድገት ምክንያት ነበር። ዋናው ከተማው ዮሃ ነበር። ይህ በትግራይ ክልል ውስጥ ይገኛል። ዮሃ ውስጥ የጨረቃ አምልኮ ኤልሙቃ አልማቅ የተባለ ቤተ መቅደስ ተገንብቷል። ይህም እስከ ዛሬ ቆሟል። ይህ ቤተ መቅደስ በሳቢያን ዘይቤ ተገንብቷል። እናም በአፍሪካ የመጀመሪያው ዋና ከተማ እንደሆነ ይቆጠራል። በዮሃ በተጨማሪ ቋት እና ማታራ የተባሉ ከተሞች ነበሩ። መንግስቱ በንጉስ ስርዓት ይገዛ ነበር እና 4 የተዋቀሩ ነገስታት ነበሩ፣ ሞራን፣ ሂያት፣ ረዳም፣ ራህብ እና ለምን። እነዚህ ነገስታት ሳቢያን ነገስታትን ጋር ተመሳሳይ ዘመን ነበር። ለምሳሌ ካርቢያል ዋታር የመንግስት ተመስርቶ በአካባቢ ህዝቦች እንደ አገዛዝ ተደራጅቶ በንግድና ግብርና ተጠናክሯል። የዳማት ባህል በአካባቢ ህዝቦችና ሳቢያን ተጽዕኖ ድብልቅ ነበር። ህዝቡም በሁለት ቡድኖች ተከፍሏል፣ ሳቢያን እና ግራ፣ ቀይና ጥቁር። ሃይማኖቶቻቸው የደቡብ አረቢያንና የአካባቢው አምልኮት ድብልቅ ነበር። ለምሳሌ አስታር፣ ሀቤስ፣ ጊያተንህን፣ ረብል፣ ሽምን፣ ስዲቅ እና ሻሂን ነው። ዋና አምልኮ ኤልሙቃ ነበር። የግዕዙ ጽሑፍ ቀዳማዊ ቅርሶች በዚህ መንግስት ተገኙ። ይህም እስከዛሬ በኢትዮጵያ ጥቅም ላይ ይውላል። ቤተ መቅደሶች እና ሐውልቶች በሳቢያን ዘይቤ ተገንብተዋል እና የአርኪኦሎጂ ቁፋሮዎች ወይም በውሃ የተገኙ ናቸው። ይህ የባህል የአክሱም መንግስት መሰረት ነው። በተጨማሪ ህዝብ፣ ስነ ህንፃና የብረት ስራ የተዋጠረበት ነበር። የዳማት ኢኮኖሚ በግብርናና ንግድ ላይ የተመሰረተ ነበር። ህዝቡም በመስኖ ስርዓት ተጠቅሞ ሚልትና ሌሎች ሰብሎች ይመረቱ ነበር። በብረት ቴክኖሎጂ የተዋጠሩ መሳሪያዎችና ጦር መሳሪያዎች ይሰሩ ነበር። ንግዶች በቀይ ባህር በኩል ከግብፅ ወደ ደቡብ አረቢያ እና ሌሎች ክልሎች ጋር ነበሩ። የሚወጡት ነገሮች ጥርስ፣ ቀንድ፣ የኤሊ ቅርፊት፣ የራይሲንጎስ ቀንድ፣ ወርቅ፣ ብርና ባሪዎች ነበሩ። ይህ ንግድ መንግስቱን የበለጠ አጠናክሯል እና ከሳቢያን ነገስታት ጋር ትብብር ነበር። የአርኪኦሎጂ ቁፋሮች እነዚህ ነገሮች ያረጋግጣል፣ ነገር ግን ብዙ ቁፈራ አልተደረገም። ይህ የኢኮኖሚ የአክሱም ኢምፔር መሰረት ሆነ። የዳማት ውድቀት በ5ኛው ክፍለ ዘመን ገደማ ነበር፣ ነገር ግን ትክክለኛው ምክንያት አይታወቅም። አንዳንዶቹ ወደ አክሱም መንግስት ተሸጋግሯል ይላሉ፣ ሌሎቹ ደግሞ በትንሹ መንግስት ተከፋፍሏል እና በ1ኛው ክፍለ ዘመን በአክሱም ተዋህዷል ይላሉ። ቅርሱም በኢትዮጵያ ታሪክ ውስጥ ትልቅ ነው፣ ምክንያቱም የሰው ልጅ መጀመሪያ መነሻ ቦታና የታላቅ ንግድ ማዕከል ነበር። የግዕዙ ጽሑፍና ቤተ መቅደሶች እስከ ዛሬ ይቆያሉ። ይህ መንግስት የአፍሪካ ጥንታዊ ታሪክ ማሳያ ነው።
ዛሬ ስለ ዳማት መንግስት ተመሰረተ ተማር። ይህ ጥንታዊ መንግስት የኢትዮጵያ ቅርስ መሰረት ነው። በተጨማሪም ለማወቅ ቻናላችንን ሰብስክራይብ ያደርጉ፣ ላይክ ይጫኑ፣ አስተያየት ይስጡ። በሚቀጥለው ቪዲዮ ስለ አክሱም እንነጋገራለን። እግዚአብሔር